ሰላም ሰላም ውድና የተከበራችሁ የሙራዬ ዩቲዩብ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ደህና ናችሁ ወይ? 2019 እየመጣ ነው። እንኳን ደህና መጣልን እንለው ትንሽ ቀናቶች ናቸው የቀሩን። እንግዲህ ቤተሰብ ሰሞኑን ዩቲዩብ ላይ ብዙ ልጆች ላይቭ ላይ ተቀምጣችሁ ብዙ ወንድሞቻችን እና እህቶቻችን ብሎክ ተደረጉብን እና መመለስ አቃተን አልቻልንም እያላችሁ ነው። ያው ላሳያችሁ ሞክሬ ነበር። አንዳንዶቻችሁ ጋርም አልተግባባንም። በተለይ የኔዋ አንዳንዶቻችሁ ደግሞ ያው አልተገጣጠምንም። የሰዓት ልዩነት አለና ያው እስኪ ለምን ቪዲዮ ሰርተሽ አትለቂልንም እሱ የተሻለ ነው የሚሆነው ስላላችሁኝ እስኪ ለኔም ጥሩ ነው። በዚህ አጋጣሚ ዩቲዩብ ቪዲዮ እየሰራሁበት ስላልሆነ ከዚህ በኋላ በአዲስ ነገር በስልክ ብቅ ብያለሁ ማለት ነው። ቀጥላለሁኝ። የምትፈልጉትን ነገር ደግሞ ኮሜንት ላይ ጻፉልኝ። ሌላ እንዲሰራላችሁ የምትፈልጉትን ነገር እንደዚህ ስሪልን ባሉኝ እኔ መስራት እችላለሁ፣ ችግር የለብኝም። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ሰዎች ቤተሰብ መሆን ትችላላችሁ ማለት ነው። ኖቲፊኬሽን ማብራት እንዳትረሱ። ይሄን ቪዲዮ እስከ መጨረሻው እንድታዩ ስል በትህትና እጠይቃለሁ። ቤተሰብ አሁን ማሳያችሁ ሁለት ነገር ነው። ቀለምንና ሰዎችን ከብሎክ እንዴት እንደምናወጣ ነው ማሳያችሁ። ሌላው ደግሞ ቀለል ያለ ነገር ነው። ብዙ ጊዜ ክሮም እና ጎግል የሚምታታብን ልጆች አለን። እሱንም በቀላሉና ባጭር ሰዓት አሳያችኋለሁ። ቪዲዮ አጠር ለማድረግ ያህል ነው። ለማንኛውም ወደ ጉዳያችን እንግባ ማለት ነው። እዚህ ጋር እንደምታዩት ጎግል እና ክሮም ጎን ለጎን አሉ ማለት ነው። እንግዲህ ግር የሚላችሁ ልጆች ካላችሁ ትንሽ እንግሊዝኛ ማታነቡ ልጆች ካላችሁ እኔም ያን ያክል አልችልም፣ ያው በልምድ ነው። እስኪ ለማንኛውም እኔ ልዩነቱን አሳያችኋለሁ፣ ግራ የምትጋቡ ልጆች ስላላችሁ ማለት ነው። ይቅርታ እንዴ እቺ ክሮም ናት። ጎግልን ደግሞ አሳያችኋለሁ ማለት ነው። በአረንጓዴ ያደረኩባት ጎግል ነው ማለት ነው። ስለዚህ ጎግል ላይ ያጣችሁትን ነገር ብዙ ጊዜ ክሮም ላይ ታገኙታላችሁ። ያው ከጎግል በተሻለ ክሮም ሁሉን ነገር አለ ማለት ነው። ጎግልም አለው ብዙ ነገሮችን ማግኘት ትችላላችሁ። ግን አንዳንድ ሴቲንጎች ጎግል ላይ እንትን ብላችሁ አታገኙትም። እኔ ጉግል ላይ ፈልጊያችሁ አሁን ክሮም ላይ ነው ያገኘሁት። በክሮም ነው ማሳያችሁ እንዴት ቀለም እንደሚነሳ ማለት ነው። እና እሱን አብረን እናያለን። ተከታተሉኝ ወደ ቪዲዮ። ክሮም ላይ ነው የምንገባው። እሺ አሁን እዚህ ጋር ሰርች ባሯ ጋር እንደዚህ እናደርጋለን። ስቱዲዮ youtube.com ብለን ሰርች የምናደርገው ማለት ነው። እኔ ሰርች አድርጌ ስለነበረ አለ መጥቶልኛል። ለእናንተ ግን ላሳያችሁ። እዚች ጋር ማለት ነው እቺን ጽሁፍ youtube.com የምትለዋን ጽሁፍ ሰርች ስታረጉ ልክ እንደኔ ይመጣላችኋል ማለት ነው። አሁን እሷ ጋር ነው የምንገባው። እንደዚህ እንገባለን ማለት ነው። አሁን ዩቲዩብ ስቱዲዮ የምትለዋ እዚህ ጋር መታልናለች። አሁንም ማሳያችኋለሁ። ያው ለእናንተ እንትን እንዲላችሁ እንዲቀላችሁ በምልክት ነው የማይገባው ሰው ካለ ማለት ነው። እዚህ ጋር ዩቲዩብ ስቱዲዮ የምትለዋን በስሱ ሳይሆን በደንብ ጫን ነው የምንለው። እንደዚህ እኔ ራሱ ልክ አይደለም። እንደዚህ በደንብ ጫን ስንል አማራጮች ይመጡልናል ማለት ነው። ከዛ ሁለተኛዋን እችን ማለት ነው ሁለተኛዋን ክሊክ እናደርጋለን። ከዛ እንደምታዩት ከስር አንዴ ላሳያችሁ። እዚህ ጋር እንደምታዩት ተደርድረዋሉ ጎግል ምናምን። ስለዚህ ዩቲዩብን ነው የምንጫነው ማለት ነው። ዩቲዩብን እንጫናለን እንደዚህ። አሁን ወደ ዩቲዩብ ስቱዲዮ ሴቲንግ ውስጥ ገባን ማለት ነው። ከዚህ እንመጣና ትንሽ ወደ ላይ ከፍ ስናደርግ እዚህ በጎን በኩል በግራ በኩል ትንሽዬ ሴቲንግ አለ። ብዙም አትታይም። ለእናንተ እንዲታይ አድርጌ አሳያችኋለሁ። እዚች ጋር ማለት ነው። እችን ሴቲንግ አንድ ጊዜ ክሊክ እናደርጋለን።
አሁን እዚህ ጋር ነው ጨዋታው። እዚህ ጋር ኮሚኒቲ ሞዴሬተር የሚላለ ኮሚኒቲ ሞዴሬተር ማለት ከታችኛው ሁለተኛው ማለት ነው። አሁንም ላሳያችሁ ከታችኛው ሁለተኛዎችን ማለት ነው። እሷን አንድ ጊዜ ክሊክ እናደርጋለን። እሷን አንድ ጊዜ ክሊክ ካደረግን በኋላ አሁን እዚህ ጋር ለእናንተ ለማሳየት ብዬ ብሎክ ያደረኳቸው ሰዎች አሉ። ቀለምንም ከእናንተ ጋር አነሳለሁ ማለት ነው ለእናንተ ለማሳየት። ስለዚህ አሁን የምንገባው ዩዘር ከምትለዋ ነው። ዩዘር እዚች ጋር እናሳልፋታለን ማለት ነው። መስመሯን አንድ ጊዜ እንደዚህ እናሳልፋለን። አሁን እነዚህ ቀለም ያላቸው ሰዎች ናቸው። እነዚህ ቀለም ያላቸው ሰዎች ናቸው። ቀለሙን ለማንሳት ኤክስን ተጭነን ሴቭ እናደርጋለን ማለት ነው። ብሎክ ያደረግናቸውን ደግሞ ከታች ነው የምናገኘው። ይሄው ብሎክ ያደረግናቸው ደግሞ ሄንድ ዩዘር የምትለው አሉ ማለት ነው። ስንት ሰው? 2 ሰው ብሎክ አድርጌያለሁኝ። አሁን አብረን እንፈታቸዋለን ማለት ነው። ዋናው ነገር ብሎክ ነው። ቀለሙና ብሎክ አንድ ላይ ነው ያሉት። ይሄው ከፍ ማድረግና ዝቅ ማድረግ ነው የሚጠበቅባችሁ። ስለዚህ ቀለሙን ለማንሳት ከሆነ ቀለም ብቻ ከሆነ እነዚህን ታደርጉና ሴቭ ነው የምትሉት። ሴቭ አስወጣችሁ ከእንደገና። ስለዚህ እንደገና ነው መገቡት እዛ ሴቲንጉ ላይ ድጋሚ መግባት አለባችሁ። ግር እንዳይላችሁ ላሳያችሁ በድጋሚ እዚች ጋር ነው መገቡት ማለት ነው። ምክንያቱም ቀለም ስላነሳሁኝ ወደ ኋላ ነው የሚመልሰኝ። አሁን ደግሞ ብሎክ ከፍታለሁ ማለት ነው። አሁንም እንደቀደሙ ሁለተኛው ጋር እንገባለን። ከዛ ዩዘር ማኔጅመንት ላይ እንገባለን እዚች ጋር ማለት ነው። እንደዚህ እናደርግና ወደ ላይ ከፍ እናደርገዋለን። አሁን እዚህ ጋር 2 ሰዎች ብሎክ አድርጌያለሁ። ስፒክ እንግሊሽ እና ጦሾ ወፌ የምትባል ሴት ዝም ብዬ ለእናንተ ምሳሌ ብዬ 2 ሰዎች ብሎክ አድርጌ ነበር። ይሄ ኤክስ ምልክቱ ብሎክ የተደረጉ ሰዎች ናቸው ማለት ነው። እንደዚህ አድርገን ግዴታ ምን መደረግ አለበት? ሴቭ መባል አለበት። ሴቭ ለምን ብትሉ ሴቭ ካልተደረገ እንትን አይልም፣ አይጠፋም፣ አይወጡም ከብሎክ። እችን ግዴታ መጫን አለብን ሴቭ የምትለዋን ማለት ነው። እየተግባባን ነው ብዬ ተስፋ አደርጋለሁ። በቃ ይሄው ነው። አሁን ለግባና ላሳያችሁ። እነዚህ ሰዎች ወጥተዋን አልወጡም። ተመሳሳይ ስለሆነ ምልክት ማድረግ አይጠበቅብኝም። ይሄው ማንም የለም፣ ብሎክ የተደረገም የለም፣ ቀለምም የለም፣ ምንም የለም። ሁሉም ነፃ ነው። ስለዚህ ይሄው ነው። በተረፈ ሌላ የምትፈልጉት ነገር ካለ ኮሜንት ላይ ጠይቁኝ፣ መመለስ እችላለሁ። ቪዲዮ መስራት እችላለሁ። ለምትፈልጉት ነገር እንደዚህ ስሪልን በሉኝ፣ እሰራለሁ። በጣም ነው የማመሰግነው።